እንግዲህ ይሄ ቦርደር ተመልከቱ። አሁን ኔዘርላንድ ነው ቅድም እንዳልኳችሁ፣ ይሄ ደግሞ ቤልጂየም ነው። እንዳይጠፋ ስለሚፈልግ በቀለም የሚችሉትን በቀለም አስፋልት ላይ ሲሆን ደግሞ በጣም ብዙ መኪና የሚሄድበት ደግሞ እንደምታዩት ብረት አድርገው ነው የለዩትና ተመልከቱ። እንግዲህ ሁሉም ኦል ዘ ዌይ ዳውን እንደዚህ እያለ እየተከፋፈለ ይሄዳል ማለት ነው። ስለዚህ ሁሉም ቤቶች በሙሉ ይከፋፈላሉ እና እዚህ ኢንተረስቲንግ ነገር የምታዩት ለምሳሌ እዚህ ውስጥ ካሉ ሱቆች መሀል ደግሞ አንዱ ይሄኛው አስገራሚ ሱቅ ነው። ይሄኛው ሱፐርማርኬት እንደምታዩት የተከፈለ ነው። ይኸውላችሁ ይሄ ቦርደሩ ክሮስ ሲሄድ ይንከፈል። አሁን ይሄ ሱፐርማርኬት እንደምታዩት እንግዲህ ገሚሱ ሱፐርማርኬቱ ያለው ቤልጂየም ውስጥ ነው፣ በዚህ በኩል ያለው ደግሞ ኔዘርላንድ ውስጥ ነው። ይሄ ሱፐርማርኬት እንግዲህ አውቶማቲካሊ አሁን ምንድነው የሚያደርገው? በዚህ በኩል እንደምታዩት ከላይም ተጽፎ ተቀምጧል። በነገራችን ላይ ባሬል የምትለው ከተማ ራሱ ለሁለት መከፈሏን መጀመሪያ ነግሬያችኋለሁ። ይኸውና ከዚህ በኋላ ያለችው ባሬል ሃርቶግ ሲባል በዚህ ያለው ደግሞ ባሬል ናሳው ይባላል። ባሬል ናሳው የዚች ኔዘርላንድ ከተማ ነው። ስለዚህ እንግዲህ ምንድነው የሚያደርገው? ይሄ በህጉ መሰረት ሀፍ ወደዚህ ነው ሀፍ ወደዚህ ነው። አውቶማቲካሊ የት ነው የሚገኘው ሎኬሽኑ ይሄ ሱቅ ከተባለ የሚገኘው ኔዘርላንድ ነው። ቢኮዝ የዚህ ሱቅ በሩ ያለው ኔዘርላንድ ነው። ስለዚህ ምንድነው የሚሆነው? በተቀመጠለት መሰረት የንግዱን ግብር የሚከፍለው ከዚህ በኋላ ባለችው ልኬት መሰረት ተለክቶ ለቤልጂየም መንግስት ይከፍላል። ከዚህ በኋላ ላለው ደግሞ ተለክቶ እንዲሁም ደግሞ አድራሻውን ምናምን በጠቅላላ በዚህ ስለሆነ ለኔዘርላንድ መንግስት ደግሞ የድርሻውን በዚህ በኩል ያለው ይከፍላል ማለት ነው። እንግዲህ እንደምታዩት ክፍፍሉ ወይ እንደዚህ ያለ ቀጥታ ይሄዳል። መታጠፍ ያለበት ቦታው ጋር ይታጠፋል። ቦርደሩ በጣም ግራ አጋቢ ነው፣ በጣም አወዛጋቢ ነው። ይሄኛው አንደኛው በጣም የሚገርም ቦታ ነው። የዚች ከተማ ነገር እንደነገርኳችሁ በጣም አወዛጋቢና አነጋጋሪ ነው። ሌላ በጣም ከሳበኝ ነገር መሀል እንግዲህ መንደሩ ድብልቅልቅ ያለ አይደለ? እንዳሳየኋችሁ በማፕም ስታዩት ምናምን በቃ በየመሃሉ የሆነች ስኩዌር ፊት የምታክል የቤልጂየም መሬት አለ ኔዘርላንድ ውስጥ። ቤልጂየም ውስጥ ደግሞ የሆነች ስኩዌር ፊት የምታክል የኔዘርላንዶች ከተማ አለና ድብልቅልቅ ያለ ስለሆነ መሰረተ ልማቱም በዛው ልክ ድብልቅልቅ ያለ ነው። ለምሳሌ እንግዲህ እንደምታውቁት መንግስት ነው የሚተክላቸው እንደዚህ የመንገድ መብራቶች፣ የትራፊክ ሳይኖች ምናምን መንግስት ነው የሚተክላቸው። ነገራችን ላይ በጣም ይወርዳል ለዛ እና እነዚህን የትራፊክ ሳይኖች ሲበላሹ ሲወድቁ ማን ነው የሚጠግናቸው? የትኛው መንግስት ነው የሚጠግነው? ፈንድ የሚያደርገው ማን ነው? ቤልጂየም ነው ኔዘርላንድ ነው። እንግዲህ ቤልጂየም መንግስት ነው የሚያሰራው፣ የኔዘርላንድ ደግሞ የኔዘርላንድ መንግስት ነው የሚያሰራው። እንደምታውቁት እንግዲህ የመንግስት ሰራተኞች ደግሞ በየጊዜው ሲቀያየሩ የትኛው የመንገድ መብራት ነው የቤልጂየም፣ የትኛው የመንገድ መብራት ነው የኔዘርላንድ፣ የትኛው የትራፊክ ታፔላ ነው የኔዘርላንድ፣ የትኛው የትራፊክ ታፔላ ነው የቤልጂየም፣ በጣም አከራካሪ አወዛጋቢ ስለሆነ ምን አደረጓቸው? አንድ ጊዜ ተለቅመው እያንዳንዳቸው ላይ አሁን የመንገድ መብራት ሲተከልም ባንዲራ አድርገው ነው የሚተክሉት። እንደምታዩት ይሄ እንግዲህ የመንገድ መብራት ነው፣ ፖል ነው። መንገድ መብራቱ ላይ የኔዘርላንድ ባንዲራ አለበት ማለት ነው። አውቶማቲካሊ አሁን ይሄ ቢበላሽ መተው የኔዘርላንዶቹ ሰዎች ይጠግኑታል ማለት ነው። ስለዚህ በጣም ኮምፕሊኬትድ ስለሆነ ችግሮቻቸውን እንዲያረጉ ነው የሚፈቱትና በቃ